ቆይ በጌታ ይዣችኋለሁ በቃል ይዣችኋችሁ በዓለም ዙሪያ የምትገኙ ይህን የእግዚአብሔርን ቃል እየሰማችሁ አትለፉ። የተጨነቃችሁ ግራ የተጋባችሁ እግዚአብሔርን የጠበቃችሁ በዚህ በእግዚአብሔር ቃል ይዣችኋለሁ። በተለያየ ዓለም ዙሪያ ላሉት እባካችሁ ሼር ያደረጋችሁ በጣም ብዙ ሰዎች ላይ እንደደርስ አድርጉልኝ። የአባቴ ብሩካን በጌታ ምናችሁ ዳናችሁ። የእግዚአብሔርን ቃል አንድ ቦታ ላንብብ። የእግዚአብሔር ቃል የአንደኛ ጴጥሮስ መልእክት ምዕራፍ 4 ከቁጥር 12 እንደዚህ የሚል እግዚአብሔር ቃል አለ። ወዳጆች ሆይ በእናንተ መካከል እንደ እሳት ልፈትንባችሁ ስለሚሆነው መከራ ድንቅ ነገር እንደመጣባችሁ አትደንግጡ ይላል። ክብር ለኢየሱስ ይሁን። መከራ እንደ እሳት ሊፈትንበት ሰዓት አለ። ችግር እንደ እሳት ሊፈትንበት የሚልበት ሰዓት አለ። እየሰራችሁ እየሮጣችሁ እየጸለያችሁ እየጾማችሁ ብዙ አይነት ችግር ሊፈትን እንደ እሳት ሊያቃጥለን የሚችል መከራዎች ሊመጣ ይችላል። ድንቅ ነገር እንደመጣባችሁ አትደንግጡ ይላል። አዎ ላንቺ ነው መልእክቱ። አዎ ላንተ ነው መልእክቱ። ስለዚህ እግዚአብሔር ይህንን መከራ ያሳልፋቸዋል። ይህን ችግር ያሳልፍሻል። ይህም የተዘጋ በሮቹን ከፍቶ ያስመልጠሃል። አንድ ሰው መከራ ቆመ በሉ እስቲ። መከራ ቆመ እያላችሁ ጻፉ። ለቤተሰቦቻችሁ ይህ ድምፅ ለሚሰማ ሰው ሁሉ አድርሱ። እንደ እሳት ሊፈትን የሆነብኝ መከራ የሚገል የሚያጠፋይ ደጆችን የዘጋ የሚያጠፋይ አይደለም። በርህ ይከፈታል። አሁን ይቆማል። ወዳችኋለሁ። ወንድማችሁ ነቢይ ደሞዝ ነኝ። ምሕረት ይብዛላችሁ። ተባረኩልኝ።